የባህር መስመሩ መዘጋት ይቀጥላል አሉ አያቶላ ሙጅተባ ኻሜኒ። ለፈሰሰው ለእያንዳንዱ ሰማዕታት ደም የመቀበል እርምጃም ይወሰዳል። አዲሱ የኢራን የበላይ መሪ የመጀመሪያ መግለጫቸውን መስጠታቸውም ተነገረም። የኢራን የበላይ መሪ አያቶላ ሙጅተባ ኻሜኒ ስልጣን ከያዙ በኋላ በመጀመሪያ መግለጫም ሰጥተዋል። በመግለጫቸው በዜና አንባቢ እንጂ ራሳቸው በቪዲዮ ቀርበው አላነበቡትም። የእስራኤል የ30 ተቋማት ሙጅተባ ኻሜኒ በጦርነት መጀመሪያ ላይ ሳይቆስሉ እንዳልቀሩም ግምታቸውንም አስቀምጠውም ነበር። በኢራን ቴሌቪዥን በተነበበው መግለጫቸው ለፈሰሰው ለእያንዳንዱ ሰማዕታት ደም የመቀበል አጸፋ እርምጃ የሚወስዳሉ ተብሏል። በተለይም የቢቢናብ ከተማ የሚገኝ ትምህርት ቤት ላይ ለደረሰውና እስከ 180 ሰዎች አብዛኞቹ ከ7 እስከ 12 ዕድሜ ያላቸው ተማሪዎችን ለተገደሉባት አየር ጥቃት ከፍተኛ አጸፋ እንደሚሰጡም አስታውቀዋል። ሌላው በአያቶላ ሙጅተባ መግለጫ የተነሳው ወሳኙ ነዳጅ መዘዋወሪያ የባህር መስመር የሆነው የሆርሙዝም ሰርጥ ነው። በኢራን ባህር መስመር በዝጋት እንደምትቀጥልም ገልጸዋል። የገልፍ አረብ ሀገራትም በሀገራቸው የሚገኙ የአሜሪካ ጦር ሰፈሮችን በአስቸኳይ እንዲዘጉም አስጠንቅቀዋል። አሜሪካ ጥበቃ አድርግላቸዋለሁ ማለቷም ውሸት ነው ሲሉም ገልጸዋል። ሙጅተባ የአባታቸውን አያቶላ ኻሜኒ አስክሬን መመልከታቸውንም ገልጸው እንዲሁም ባለቤታቸው አንደኛው እህታቸው የእህታቸው ልጅና ሌላኛው የእህታቸው ባል በአየር ጥቃቱ አብሮ መገደላቸውም ይፋ አድርገዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት በካሳ ካላገኘች ጠላቶቿ ማለትም አሜሪካና አገሮቿ ንብረት እንደምትወርስም ወይም እንደምታወድም ዝታለች። በጦርነቱ ሁኔታ የሚቀጥል ከሆነ ጠላት ልምድ በሌለበትና በቀላሉ ጠይቃ በሚችልበት አዳዲስ ግንባሮች እንደሚከፍቱ ፍንጭም ሰጥተዋል። ይህም ጦርነት ከመደበኛ ውጊያ ባለፈ ወደ ሌሎች ቀጠናዎች የጥቃት አይነቶች ሊሸጋገር እንደሚችልም ያመልክተዋል። የገልፍ ሀገራት ለተወደዳቸው ሀገራችንና ለሕዝባችን መገደል ምክንያት በሆኑት አካላት ላይ ያላቸውን አቋም በግልጽ ማሳወቅ አለባቸው በማለት አሜሪካን ለሚረዱ ሀገራት ያላቸውን ተቃውሞም ገልጸዋል። በባሌ ዞን በትራፊክ አደጋ የ11 ሰዎች ሕይወት ሳለፈ። በኦሮሚያ ክልል በባሌ ዞን በደረሰ የትራፊክ አደጋ የ11 ሰዎች ሕይወት ሳልፏልም ተብሏል። አደጋው የደረሰው የሕዝብ ማመላለሻ አውቶቡስ ከበርበሬ ወረዳ ወደ ሮቤ ከተማ ሲጓዝ በዞኑ ጎባ ወረዳ ዋቾ ምስርጌ ቀበሌ በመገልበጡ እንደሆነ የኦሮሚያ ክልል ፖሊስ ኮሚሽን መረጃም ያመለክታል። በአደጋው የ11 ሰዎች ሕይወት ያለፈ ሲሆን ጉዳት የደረሰባቸው መንገደኞች በአቅራቢያ በሚገኝ የጎባ ሪፈራል ሆስፒታል ሕክምና እየተደረገላቸው መሆኑም ተገልጿል። የአደጋው መንስኤ የተጣራ ስለመሆኑም ተመላክቷል። በቁጥጥር ስር ዋሉ። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመላለም ምረቱ በፌዴራል ፖሊስ በቁጥጥር ስር መዋላቸው ተገልጿል። ግለሰቡ በቁጥጥር ስር የዋሉት ከነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ በተነሳ ጥርጣሬ በመሆኑ መሰረት ሚዲያም ዘግቧል። ባለፈው ሰኞ ዕለት አቶ እስመላለም ምረቱ በቢሮአቸው መደበኛ ስራ ተግባራቸውን በማከናወን ላይ ያሉ በፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመገኘት በጥብቅ ፍተሻም አካሂዷል። እስካሁን በይፋ ከሚመለከተው አካል የተሰጠ መግለጫ ባይኖርም የስራ አስፈጻሚው መታሰር ከሀገሪቱ የነዳጅ ዋስትናና ከገዢ ስምምነቶች ጋር ቀጥተኛ ግንኙነት እንዳለው እየተነገረም ይገኛል። ጉዳዩን በተመለከተ ተጨማሪ መረጃ ሲኖር የምናደርሳቸው ይሆናል። የትግራይ ሰራዊት ጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቁ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲከታተሉ የቆዩት ጀነራል ምግበይ ይህን ያሉት በድምፀ ወያኔ ቴሌቪዥን ጋር ባደረጉትም ቃለ ምልልስም ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተናጠልና በግልጽነት ባለው አኳኋን ሲመራ ነው የሚሉት ጀነራል ምግበይ እነዚህ መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ ሴቶች ናቸው ሲሉም ተደምጸዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንሳዊ ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግበይ ሰራዊቱ ስለ ጠንክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዙቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለም። ለድሮው ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችን ባይዘነጉ የተሻለ ነው ሲሉ በስላቅ መልክ ምላሽም ሰጥተዋል። በየጊዜው ሚዲያ ላይ የቀረቡ አነቃቂ ንግግሮችን በማድረግ የሚታወቁትና ከኃላፊነታቸው ውጭም ጭምር ህዝብን የሚያነሳሱ ስሜት ቀስቃሽ ንግግሮችን ከማቅረብ የዘለለ የተግባር ሰው እንዳልሆኑ ትችት ሲዘነበረባቸው ጀነራል ምግበይ
በዛሬው ቀን ለምሳቸው TDF የህዝብ እንጂም የግለሰብ አመራሮች የግፍ ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘወረው ተቋም አይደለም ሲሉ በሚደመጡ እሳቸው ባዛኝነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉ በግል የተቹት ማህበራዊ ሚዲያዎች አንቂዎች ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት እንደነበረም የሚታወስ ነው። የ6 ወር ነፍሰ ጡር ባለቤቱን የገደለው ግለሰብ በእድሜ ልክ ጽኑ እስራት ተቀጣ። የሐዋሳ ከተማ ከፍተኛ ፍርድ ቤት የ6 ወር ነፍሰ ጡር የነበረችውን ባለቤቱን በአሰቃቂ ሁኔታ በስለት በመቆራረጥ የገደለውን ግለሰብ በእድሜ ልክ ጽኑ እስራት እንዲቀጣ ወሰነ። የከተማዋ ፖሊስ መምሪያ የወንጀልና ትራፊክ አደጋዎች ምርመራ ምክትል ዳይሬክተርና ኢንስፔክተር ሽመልስ በሩለት ኢትዮጵያ እንደገለጹት ወንጀሉ የተፈጸመው ታህሳስ 8 ቀን 2018 ዓ.ም በቱሉ ክፍለ ከተማ ሀቤላ ወንዶ ቀበሌ ልዩ ስሙ ካፍሬ በሚባል አካባቢ ነው። ተከሳሹ ከቀኑ 11 ሰዓት ገደማ ከትዳር አጋሩ ጋር በተፈጠረ ዕለታዊ ግጭት ተነሳስቶ ባለቤቱን በስለት በመቆራረጥ ህይወቷን እንዲያልፍም አድርጓልም ተብሏል። ግለሰቡ ግድያውን ከፈጸመም በኋላ የሟችን አካል በስለት በመቆራረጥ ወደ ገደል በመክተት ፖሊስ በምርመራ ወቅት ማረጋገጥም ችሏል። ፖሊስ ባደረገው ከፍተኛ ማጣራትና በሰውና በሰነድ ማስረጃዎችን የተደገፈ ምርመራ በመማስከም ለከተማዋ ከፍተኛ አቃቢ ሕግ ያስተላለፈ ሲሆን አቃቢ ሕግም ከከባድ የሰው ግድያ ወንጀል ክስም መስርቶበታል። ጉዳዩን ሲመለከት የቆየው የሐዋሳ ከተማ ከፍተኛ ፍርድ ቤት የቀረበትን የሰውና የሰነድ ማስረጃዎችን ከመረመረ በኋላ ተከሳሹ የፈጸመውን ድርጊት እጅግ አስነዋሪና ሰብአዊነት የጎደለው በመሆኑን በማመን ድርጊቱ ለሌሎችም ያስጠነቅቃል፣ ተከሳሹንም ያርማል በሚል የካቲት 25 ቀን 2018 ዓ.ም በዋለው ችሎት በግለሰቡ ላይ የዕድሜ ልክ ጽኑ እስራት ወስኗል ተብሏል። የትግራይ ቴሌቪዥን ስራ አስኪያጅ ተቀየሩ። ላለፉት 7 ዓመታት የትግራይ ቴሌቪዥን ስራ አስኪያጅ በመሆን ያገለግሉት ነባር ጋዜጠኛ ተሻለ በቀለ ተነስተው በሳቸው ምትክ አቶ አብዲ ገብረስላሴም ተሾመዋል። ጋዜጠኛ ተሻለ በቀለ ከ2011 ዓ.ም ጀምሮ ላለፉት 7 ዓመታት ጣቢያውን መርተዋል። በኢትዮጵያ ብሮድካስት ኮርፖሬሽን እና በፋና ሚዲያ ኮርፖሬሽን በኃላፊነት የሚያገለግሉም ነበረ። ተሰናባቹ ስራ አስኪያጅ በየትኛውም የፖለቲካ ፓርቲ አባል እንዳልነበሩም ይነገራል። በሳቸው የተተኩት አቶ አብዲ ገብረስላሴ ቀደም ሲል በወይነ ጋዜጣ በሙያቸው ያገለገሉ ሲሆኑ በድምፅ ወያነ ቴሌቪዥን ሬዲዮን ለአጭር ጊዜ መስራታቸውም የሚታወስ ነው። ከፍተኛ የህወሓት ካድሬ መሆናቸው የተነገረው አዲሱ ኃላፊ የሹመት ደብዳቤያቸውን የካቲት 30 ቀን 2018 ዓ.ም ጀምሮ መቀበላቸውም ታውቋል ሲል የቲክቫ ኢትዮጵያ መቀለ አባል ዘግቧል። ኢራን 50 ሰሜን ኮሪያዎችን ትሆናለች አሉ ቤንጃሚን ኔታንያሁ። በመካከለኛው ምስራቅ የተካሄደ ያለው ወታደራዊ ግጭት አዲስ መልክም እየያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጸዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤል በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውንም አስታውቀዋል። ኔታንያሁ ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ በአስተላለፉት የቪዲዮ መልእክትም ተደምጠዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አደገኝነት ሲያስረዱ ሰሜን ኮሪያ እንደ ማነጻጸሪያም ተጠቅመውባታል። ኔታንያሁ በንግግራቸው ሰሜን ኮሪያ የባላስቲክ ሚሳኤልና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፎክርም የላትም ብለዋል። ነገር ግን ኢራን በዓላማዋና በአጥፊነት አቅሟ 50 ሰሜን ኮሪያዎችን እንደምትመጥንም ገልጸዋል። ኢራን የአሜሪካና የእስራኤልን ጥፋት እንደ ዋና ግብ ይዛ የተነሳች ሀገር መሆኗ አጽንኦትም ሰጥተውበታል። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን የጸና ድጋፍ በይፋም ገልጸዋል። መሪው በሰጡት መግለጫ እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግ በኒውክሌር አቅም ለዛቻም ተጠቅመውበታል። አስፈላጊ ሆኖ ከተገኘ እስራኤልን የመምታት የሚያስችል የላቁ ሚሳኤሎች ለኢራን ለማቅረብ ዝግጁ መሆናቸውን አረጋግጠዋል። የሰሜን ኮሪያ መግለጫውን በወጣው በአሜሪካና በእስራኤል በኢራን ላይ የከፈቱ ኦፕሬሽን የፒክ ፎር በተፈረመበትና የኢራኑ መሪ አያቶላ አሊ ሀሚኒ መገደላቸው በተረጋገጠበት ወቅትም ነው ተብሏል።